ፋኖ በራያ ግንባር በወሰደው የመልሶ ማጥቃት እርምጃ የብልጽግና ኃይልን አሽመድምዶ ድል መቀዳጀቱን አስታወቀ። በፋብን ወሎ ቤተ አማራ ጀብደኛው ምኒልክ እዝ 102ኛ ኮር የ12ኛ ክፍለ ጦርን ለማጥቃት የመጣው የብልጽግና ኃይል በመልሶ ማጥቃት ድባቅ መመታቱን ከቦታው ዘጋቢዎቻችን ገለጹ። የብልጽግና ኃይል በዛሬው ዕለት ግንቦት 7 ቀን 2018 ዓ.ም በሰሜን ወሎ ዞን በራያ ቆቦ ከተማ በቅርብ ርቀት በአዲስ ዓለም በርና በሰንድዶ በር የ12ኛ ክፍለ ጦርን ከበባ ውስጥ ለማስገባት በሁለት አቅጣጫ ሙከራ ቢያደርግም ሳይሳካለት ውርደትን ተከናንቦ ተቀጥቅጦ ተመልሷል ሲሉም የፋኖ ኃይሎች አስታውቀዋል። የቀድሞ የዞበላምባ ክፍለ ጦር የሰራዊት አባላት የአሁኑ የ12ኛ ክፍለ ጦር ልማደኞቹ በሁሉም አቅጣጫ የመጣውን የአብይ አህመድን ቅልብተኛ ወታደር በመከላከልና በመልሶ ማጥቃት መጠነ ሰፊ ኪሳራም እንዳደረሱበት አስታውቀዋል። በአርበኛ ሀብተ ማርያም መንበሩ የሚመራው የ12ኛ ክፍለ ጦር በሻለቃ በመከፋፈል በሁሉም አቅጣጫ የመጣውን የብልጽግና ኃይል ላይ ቀድሞ ገዢ ቦታዎችን በመያዝና በሞርተርና በዲሽቃ እንዲሁም በመትረየስና በስናይፐር አይቀጡ ቅጣት በመቅጣት ሰብአዊና ቁሳዊ ኪሳራም አድርሰውበታል የተባለው በእውር ድንበር የሚመራውና ስሌት የሌለው የብልጽግና አገዛዝ ባቀደውና ባለመው ልክ ሳይሳካለት ሙትና ቁስለኛውን ሳያነሳ እያንጠባጠበም ክንደ ብርቶቹ 12ኛ ክፍለ ጦርን መቋቋም አቅቶት ወደ መጣበት በሽንፈት እንዲመለስ አድርገነዋል ሲሉ የፋኖ ኃይሎች አስታውቀዋል። የ102ኛ ኮር የአማራ ህዝብ የቁርጥ ቀን ልጆች የ12ኛ ክፍለ ጦር የሰራዊት አባላት የጦር ሰፈራቸውን ሳያስደፍሩ ዛሬም እንደ ትላንቱ ክብራቸውን በማስጠበቅ የኃይል የበላይነቱን ወስደውበታል ሲሉም የዓይን እማኞች ሁነቱን አረጋግጠዋል። የብልጽግና ኃይል የ12ኛ ክፍለ ጦር አሃድ የሆኑትን በአንደኛ ሻለቃ በሁለተኛ ሻለቃና በሶስተኛ ሻለቃ ብርቱ ምት በመፍረክረኩ አስከሬኑን ለማንሳት ባለመቻሉ የአየር ኃይል ቢጠቀምም ክንደነበልባሎቹን ማቆም ተስኖት ውሏል ሲሉም አክለው የዓይን እማኞች ገልጸዋል። በመጨረሻም የአማራ ፋኖን ጥቃት መቋቋም ያቃተውና ቤተክርስቲያን በማውደም የሚታወቀው አገዛዞም ሆርመት ሆኖ በግምት ባስወነጨፈው መድፍ በዋጃ ከተማ የቅርብ ርቀት በተለምዶ ዋልካ መንደር ተብሎ በሚጠራው አካባቢ 2 ሲቪልና 6 ከብቶችን ገድሏል ሲሉ የዓይን እማኞች ገልጸዋል። በዚህ ያላበቃው ምኒልክ እዝ በምዕራብ ወሎ ግንባር በአገዛዙ ሰራዊት ላይ ድልን መቀናጀቱን አስታውቋል። አፋብን ወሎ ቤተ አማራ ምኒልክ እዝ 105ኛ ኮር 47ኛ ክፍለ ጦር አትሮንስ ሻለቃ ከአማራ ሳይንት አጅባር ከተማና ከመሐለ ሳይንት ደንሳ ከተማ ከወርቅ ማውጫ እስከ መሐለ ሳይንት ትምህርት ቤት የብልጽግና ኃይል ጥምር ጦርን ማለትም መከላከያ ሰራዊት፣ አድማ ብተና፣ ሚሊሻና የፖሊስ ኃይሎች ላይ በናልሞ አይስቴም የቀኝ አዝማች ይታገሱ አርጋው ልጆች ለወሬ ነጋሪ ሳያስተርፍ ሙትና ቁስለኛ አድርገውታል ሲሉ ሁኔታውን የተከታተሉ የአገዛዙ ኃይሎች ጭምር ለሚዲያችን ገልጸዋል። የአትሮንስ ሻለቃና አናብስቶች የብልጽግናን እንቅስቃሴ ቀድመው በማንበብ የጠራ መረጃ በመስራት ለማጥቃት የመጣውን ወኔውንም ጥበቡንም የተነጠቀውን የብርሃኑ ጁላን ሰራዊት ደፈጣ ውስጥ በማስገባት አይቀጡ ቅጣት ቀጥተውታል ሲሉ እማኞች ለሚዲያችን ገልጸዋል። በዚህ አውደ ውጊያ የተገኙ የፋኖ ድሎችም እንደሚከተሉት ለሚዲያችን ደርሰዋል። 45 የብልጽግና ወታደር አባላት ሲገደሉ 38 ቁስለኛ ተይዘዋል። 9 ክላሽ፣ 3 አብራራው፣ 1 ፉል፣ 1700 የብሬን ተተኳሽ፣ 812 የክላሽ ተተኳሽ፣ 18 የእጅ ቦምቦችና 18 የወገብ ትጥቅ በፋኖ ተማርከዋል የተባለው። ከዚህ በተጨማሪም ዙ 23 ከጥቅም ውጭ ማድረግ የተቻለ ሲሆን የብልጽግና ኃይል ሲጠቀምበት የነበረ 3 መኪኖች ከጥቅም ውጭ መደረጋቸውንም የክፍለ ጦሯ ህዝብ ግንኙነት ክፍል ኃላፊ አርበኛ ዮብ አሸናፊም ለሚዲያችን በላከው መረጃም አስታውቋል። ወደ ቀጣዩ ዘገባችን አልፋለሁ። ጀነራል አበባው በፋኖ ድሮን ጥቃት ተፈጸመባቸው። የሸዋ ፋኖ በታጠቃቸው ትናንሽ ካምኪዝ ድሮኖች እነ ጀነራል አበባው ላይ ትላንት ምሽት ሸዋሮቢት በገቡበት
ጥቃት ፈጽሟል። ፋኖ ምሽቱን ጀነራል አበባው ሸዋሮቢት ገቡ መባላቸውን ተከትሎ በፈጸመው የካምኬዝ አጥፍቶ ጠፊ ትንንሽ ድሮኖች ጥቃት የብልጽግና ዙ 23 የጫነ አንድ ኦራል በእሳት መንደዱና መውደሙ ሲነገር ከዚህ የድሮን ጥቃት በኋላ የፋኖ ኃይሎች ከሸዋሮቢት በቅርብ ርቀት በከፈቱት የተኩስ ርምታ የአገዛዙ ወታደሮች በፓትሮል ተጭነው እየቃኙ ባሉበት ከነፓትሮላቸው ሙሉ በሙሉ መደምሰሳቸውም ተነግሯል። ከዚህ ጥቃት በኋላ ጀነራል አበባው በሸዋሮቢት ሊያደርገውን ያሰበውን መድረክ ሳያደርግ ኃላፊነቱን ሳይፈጽም ወዲያውኑም ማታውኑ ከተማዋን ለቆ መውጣቱም ተነግሯል። ይህ በእንዲህ እንዳለ የፋኖ ኃይሎች የብልጽግና ከፍተኛ ባለስልጣናትና ጀነራሎች ላይ የሚያደርጉትን ጥቃት አጠናክረው በቀጠሉበት በዚህ ወቅት ጀብደኛው ምኒልክ እዝ 106ኛ ኮር በአቶ አብዱ ሁሴን አጃቢ ሰራዊት ላይ መብረቂያ ኦፕሬሽን መውሰዱን አስታወቀ። በትላንትና ሁለት ግንቦት 6 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ምኒልክ እዝ 106ኛ ኮር 22ኛ ክፍለ ጦር ሻለቃዎች በሚንቀሳቀሱበት ቀጠና ከጋሸና ወደ ፍላቂት ለማለፍ የሞከረው አብዱ ሁሴን ዙሪያ ጥበቃውን ለማስጠበቅ ከጋሸና፣ ከኮን፣ ከደብረ ዘቢጥ፣ ከቦያም፣ ከሐሙሴት፣ ከድብኮና ከጣጃ ያለ የሌለውን ጥምር ሰራዊት አንቀሳቅሶና አጅቦ ሲተለተል በገጣጢትና በአርቢት እንዲሁም በወቄጣና ስስጊም ከወቄጣና ጋላ ደጀን የሞርተርና የድሽቃ በረከትን ከክፍለ ጦሩ ፋኖች ተበርክቶላቸዋል ሲሉ የአይን ማኞች የአረጋ ከበደ ምክትል አጃቢዎች በፋኖ ድሽቃና ሞርተር መደብደባቸውን አስታውቀዋል። አንድ የብልጽግና አገልጋይ ሎሌ ለማጀብ በርካታ ቁጥር ያለው የጥምር ሰራዊት አባላትና ሁለት ዙ 23 ከ4 በላይ ሞርተር በርካታ ድሽቃዎችን የተጠቀመ ሲሆን ገጣጢት ተብላ ከምትጠራ ቦታ ላይ የቀኝ አዝማች ተበጀ ወርቁ ልጆች ከባድ ጥቃት ሲፈጽሙበት፣ ስስጊና ጋላ ደጀን ላይ የቀኝ አዝማች ጨለፍ ተስፋው ልጆች በሞርተርና ድሽቃ ሲያርመጠምጡት ውለው ወደ የመጣበት ንጹሃኖችን እየደበደበም እየገደለ ፈርጥጧል ነው የተባለው። ተጨማሪ ኃይል ከጋሸና በርካታ በመኪናዎች የተጫነ ጥምር ሰራዊት የጨመረ ቢሆንም ግስላዎቹ ገዢ መሬቶችን በመያዝ ከየቦታው የተጠራቀመና ያልተግባባ የብርሃኑ ጁላን ሰራዊት ሲገርፉት በአይኑ የተመለከተው አብዱ ሁሴንም በመጨረሻም የብርሃኑ ጁላ ሰራዊቶች እንደማያድኑ ሲረዳ በፓትሮል አምልጦ ወደ ፍላቂት ፈርጥጧል ነው የተባለው። አዳሩን በሄሊኮፕተር ወደ ባህር ዳር ወጥቶ እንዳደረም የውስጥ ምንጮች ነግረውናል። በቀጥታ ከጎንደር ግንባር ወደ ተገኙ ሰበርና አበይት ጦር ግንባር መረጃዎች አልፋሉ። በጠገዴ ወረዳ ከነዋዋው መንደር ፋኖ ከፍተኛ ትንቅንቅ እያደረገ መሆኑ ተነገረ። አፋብን ጎንደር ጠቅላይ ግዛት እዝ በላይ እዝ የ303ኛ ኮር 76ኛ ክፍለ ጦር አርበኞች በጠገዴ ወረዳ ሰጋሎ ከተማ በትላንትና ሁለት ከጠዋቱ 1 ሰዓት ላይ በሶስት አቅጣጫ የተንቀሳቀሰውን የብልጽግናን ኃይል አሳራኛው ፋኖ በደፈጣም ሰጋሎ ላይ አሳሩን እያሳየው ይገኛል ሲሉ በቦታው የሚገኙ የሚዲያችን ዘጋቢዎች ተናግረዋል። ከሳንጃ ከተማ በመነሳት ወደ ሰጋሎ፣ ከአሸሬ ከተማ በመነሳት ወደ ሰጋሎ ከተማና ከቅራቅር በመነሳት ወደ ሰጋሎ ከተማ በተለያዩ አቅጣጫዎች እንቅስቃሴ ያደረገውን የአብይ አህመድ ወታደር ላይ የማያዳግም እርምጃ እየተወሰደበት ይገኛል ሲሉ የፋኖ ኃይሎችም ገልጸውልናል። በሶስት አቅጣጫ የተንቀሳቀሱ ቢሆንም የብልጽግና ሰራዊት በሶስት አቅጣጫ የተንቀሳቀሰ ቢሆንም ከሳንጃ ተነስቶ ወደ ሰጋሎ የተንቀሳቀሰው የተመታ ሲሆን ሌሎቹ ባሉበትም ቆመዋል ነው የተባለው። በወታደር ልምድ ባላቸው ጠበብት መሪዎች እየተመሩ ስትራቴጂክ ቦታዎችን ይዞ አድፍጦ በመጠበቅ የፋኖ ኃይሎች በወሰዱት እርምጃ 20 ብልጽግና ሰራዊት እስካሁን ባለው ሙት ሲደረግ 8 ደግሞ ቁስለኛ ሆነዋል። አሁንም ከዋዊ ጎቤ መንደር ውጊያው ተጧጡፎ እንደቀጠለም ይገኛል። ይህ በእንዲህ እንዳለ በመካነ ሰላም ከተማ በሚሊሻና በመከላከያ ሰራዊት አባላት መካከል የእርስ በርስ ግጭት መቀስቀሱ ተሰምቷል። በከተማዋ ሶያለ ደታ ማርያም ኬላ ጥበቃ ላይ የነበሩ የሚሊሻ አባላት በመንገድ ሲያልፍ የነበሩ የመከላከያ ሰራዊት አባላት ላይ ከበባ በመፈጸም ትጥቃቸውን ካስወረዷቸው በኋላ በአሰቃቂ ሁኔታ እንደገደሏቸው ታውቋል። በተመሳሳይ የመከላከያ ሰራዊት አባላቱም መርከብ አንበሳ የተባለ የሚሊሻ አባልን በመግደልና ሌሎችን በማቁሰል አጸፋዊ እርምጃ መውሰዳቸውም ታውቋል። ግጭቱ ተባብሶ ቀጥሎ መከላከያ ሰራዊቱም
ግልገል ፋኖ ብሎ በሚጠራቸው የሚሊሻ አባላት ላይ በውጊያ ወቅት በረቀቀ መንገድ ከበስተጀርባ ከመምታት ጀምሮ ባገኘው አጋጣሚ ሁሉ ነጻ እርምጃ እየወሰደ ሲሆን የሚሊሻ አባላቱ መከላከያ ሰራዊቱ በተሰበሰበበት ቦታ የቦምብ ቀለበት በመንቀል የአጥፍቶ ጠፊ እርምጃ ከመውሰድ ጀምሮ በይፋ አጸፋዊ እርምጃዎችን እየወሰዱም ይገኛሉ ነው የተባለው። ይህ በእንዲህ እንዳለ መካነ ሰላም ከተማ ላይ ይህ ሲሆን መካነ ኢየሱስ ከተማ በጦር ሜዳ ጠበብቶቹ ስቴዴንሳ ብርጌድ መሞሸሯ ተገልጿል። ልማደኛ ታላቁ ጉና ክፍለ ጦር በአርበኛ ወንዳንተ ተስፋ እንዲሁም በአርበኛ አዛዥ ደሳለኝ የተመሩ ገብረ መስቀል ብርጌድ፣ መቅደላ አምባ ብርጌድ፣ የጉና ክፍለ ጦር ስራ አስፈጻሚ ከማህደረ ማርያም እስከ ግንደ ጠመም እንዲሁም ጀብደኞቹ ስቴዴንሳ ብርጌድ መካነ ኢየሱስ ከተማ ሙሉ በሙሉ በመቆጣጠር የድል ታሪክ ማስመዝገባቸውን ቀጥለዋል ሲሉ የዓይን እማኞች ገልጸውልናል።